ያልተኖረ ልጅነት። ደራሲ ኢዮብ ጌታሁን። በእውነተኛ ታሪክ ላይ የተመሰረተ ልቦለድ ክፍል 2። አሁን በቅርቡ እንደውም የተወሰኑት ጸረ ኤዲስ መድኃኒት መውሰድ ጀምረዋል አለችኝ ስድሌ። ይህንን ጥሩ ዜና ስሰማ ልቤን ቁልቁል የተጫነው ከባድ ሐዘን ቀለል አለልኝ። ድርጅቱ አሁን ካለበት ግቢ በተጨማሪ ሌላ እድሜያቸው ከ6 ዓመት በላይ የሆኑ ሕፃናትን የሚኖሩበት ግቢ አለው። ከጥቂት ደቂቃዎች በኋላ የድርጅቱ ሹፌር ይድነቃቸው አካል እኔና ክብነሽን በሚኒባስ ወደ ሁለተኛ ግቢ ይዞኝ ሄደ። ሁለተኛው ግቢ ውስጥ ገባን። በሲሚንቶ የተያያዙ ትልልቅ ፍልጥ ድንጋዮች የተነጠፈባቸው ግቢ ነው። ስፋቱ የሚደነቅ አይነት ባይሆንም ጠባብ የሚባል ግን አይደለም። ድንጋይ ሳይነጠፍባቸው በተተው ክፍት ቦታዎችም ላይ የተተከሉ አበቦችና ዛፎች በድንጋይ በሲሚንቶና በግንብ ለተሳላቸው አይን መጠነኛ ሩታ ይሰጣሉ። ከግቢው የብረት በር ፊት ለፊት ፈንጠር ብለው በረንዳ ያለ ትልቅ ያለ ቤት ይታያል። የግቢውን የግንብ አጥር ተጠግቶ የተገነባ ነው። በስተግራ እንደ ዋናው ቤት አጥሩን ታከው መደዳውን የተገነቡ ሰርቪሶችም ክፍሎች አሉ። መኪናው እንደቆመ በዙሪያው 4 ወይም 5 ልጆች ተሰበሰቡ። ሁሉም ፍጹም ጤነኞች የሚመስሉ ናቸው። ይድኔ፣ ክብነሽ ልጆች የሚያውቋቸውን ሰዎች በማየታቸው ተደስተዋል። ክብነሽ ልጆቹን ተራ በተራ ሳመቻቸው። እኔም ጨበጥኳቸው። ነፍስ ስላወቁ እንደ ትንንሾቹ ሕፃናት የማያውቁት ሰው ላይ ለመንጠልጠል አይቸኩሉም። እዚህም እዚያኛውም ግቢ ተገቢ ጥንቃቄ እንጂ አላስፈላጊ ፍርሃትና ማግለል እንደሌለ ለመረዳት ክብነሽ ማየት ብቻ በቅቶኛል። ከሷ ለመማር ጊዜ አልወሰደብኝም። በየቀኑ ከምናፍቃቸው፣ ከምንሰማቸው፣ ከምንጨብጣቸው በኮንዶም ሆነ ያለ ኮንዶም የወሲብ ግንኙነት አብረናቸው ከምንፈጽመው ሰዎች ጥቂቶቹ ከኤችአይቪ ቫይረስ ጋር የሚኖሩ ሊሆኑ ይችላሉ። ከቫይረሱ ጋር እንደሚኖሩ ስለማናውቅ አናገላቸውም። ብዙዎቻችን በጎደለ የወሲብ ግንኙነት ብቻ እንደሚተላለፍ እያወቅንም እንፈራዋለን፣ እናገለዋለን፣ እንሸሻዋለን። በዚህ የሕፃናት ማሳደጊያ ግን እንደዚህ አይነት መሰረት የለሽ ፍርሃት የለም። እዛኛው ግቢ የፊቱ ቆዳ ከተዥጎረጎረ አንድ እድሜው 10 ወይም የ11 ዓመት ከሚሆን ልጅ በስተቀር ከውጭ የሚታይ ቁስል ያለበት ወይም የተጎሳቆለ ልጅ አላየውም። በዋናው ቤት ውስጥ ወደሚገኘው በሕፃናት ማሳደጊያ እንደ ሳሎን መመገቢያ ክፍል ወደሚያገለግሉት ሰፊ ክፍል ገባን። አንድ ጥግ ላይ ሶፋዎች ከጠረጴዛ ጋር ይታያሉ። አንዲት ረዘም ያለች ጠይም ቀጭን ልጅም ረጅሙ ሶፋ ላይ ገደም ብላለች። ክብነሽ እንዴት ነሽ አመለ ዘውድ ብላ አገላብጣ ሳመቻት። እኔም ጨብጫት አጠገቧ ተቀመጠን። አመለ ዘውድ እድሜዋ 12 ከዚያም ካለፈ 13 ዓመት ቢሆን እንደሚችል ገመትኩ። እንዴት ነሽ ተሻለሽ ብላ ክብነሽን በአፏ እንቅስቃሴ የምትለው እንዲገባት እየጠራች ጠየቀቻት። አመለ ዘውድ የመስማት ችግር አለባት። ከሷ ጋር መግባባት የሚፈልግ ሰውም በጣም ጮክ ብሎ ማውራት አለበት።
ወይም የከንፈሩን እንቅስቃሴ የሚያነብ መሆን ይኖርበታል። እዚህ ጋር ይወጋኛል አለች አመለ ዘውድ ግራ ጎኗን እያሳየቻት። ጉሮሮዋም ቆስሏል። ወደ አፏ በጣቷ እያመለከተች ድምጿ በለቅሶ ሳቅ የታፈነ የሚመስል ወፍራም ሆኖ ድክም ያለ ነበረ። ምንም የማልቀስ ፍላጎት እንደሌላት ግን ፊቷን አንብቤ ተረዳውኝ። ድምጿ ሻካራና ደካማ የሆነ ዝም ብላ ስለዋለችና አቅም ስለሚያንሳት ሊሆንም እንደሚችል ገመትኩኝ። ከቅቤ ጋር የተቀላቀለ በርበሬ የተቀባ የቂጣ ቁራሽ በዝርግ ሰሃን ጠረጴዛ ላይ ይታያል። ምግብ አትበይም? ክብነሽ ጠየቀቻት። አይበላኝም። ሌላ የሚያዝን ድምፅ ከቀጭኗ ልጅ አንደበት ወጣ። መብላትም አለብሽ። አዎ ቂጣ ተጋግሮልኝ ትንሽ በልቻለሁ። ክብነሽ ለጥቂት ደቂቃዎች ስታጫውታ ቆይታ እኔና እሷን ትታን ወደ ሌላ ክፍል ሄደች። መብላት አለብሽ እንድትበረቺ አልኳት ፈገግ ብዬ። ምን አልክ? አይሰማኝም። በእጄ የጉርሻ ምልክት እያሳየዋት ቶሎ እንድትድን መብላት አለብሽ አልኳት። ምግብ አይበላኝም አለች። ጆሮሽን መቼ ነው ያመመሽ? አይሰማኝም። ትንሽ ጮክ ከማለት እየሞከርኩ ጥያቄውን ደገምኩላት። አልሰማችኝም። ቆይ ማዳመጫ አለኝ። ገደም ካለችበት ትንሽ ቁጭ አለች። እናታችን እናታችን ጮክ ብላ ተጣራች። አንዲት መልከ መልካም ወጣት ሴት ከሌላኛው ክፍል ወጣች። ማዳመጫዬን አምጪልኝ አለቻት አመለ ዘውድ። ከፕላስቲክ የተሰራች ማዳመጫዋን ከሚቀጥለው ክፍል አመጣችላት። አንድ ጆሮዋ ላይ እየሰካች አሁን ይሰማኛል አለችኝ። ጆሮሽን ከመቼ ጀምሮ ነው ያመመሽ? ቆይቷል። አንድ ጆሮዬ አሞኝ አባቴ ሐኪም ቤት ወስዶኝ ነበረ። ቆይቷል። ቁጭ እንዳለች ነበረ የምታናግረኝ። በቃ ተኝ፣ ገደም በይ አልኳት። አይ ግድ የለም ቁጭ ላለው። ገደም ማለቱ ቢሻላኝም እኔን ያስደሰተኝ መስሏት መቀመጥ እንደመረጠሽ ገባኝ። ምግብ መብላት አለብሽ እሺ? ድምፄ እንደ መታፈን ብሎ ነበረ። ፍንድት ብዬ ባለቅስ ደስ ይለኝ ነበረ። ህመሟ ቢያደግማትም እኔን ለማስደሰት ያላትን አቅም እያሟጠጠች እንደሆነ ሳስተውል ነበረ በጣም ያሳዘነችኝ። እሺ አለችኝ በህፃናት ንጽህና። አመለ ዘውድ ምግብ መብላት ባለመቻሏ ነው ታማሚ የሆነችው። ብዙዎች በዚያ ግቢ የሚኖሩ እንደ አመለ ዘውድ HIV ቫይረስ የሆኑ ህፃናት ጤነኞችና ያማረባቸው ናቸው። የእንቁላል ቅርጽ ያለው የአመለ ዘውድ ጠይም ፊትና ወደ ኋላ የታሰረው ፀጉሯ ወዝ አይታይባቸውም። ብዙም ሳናወራ ክብነሽ መጣች። እንሂድ። እኔም አመለ ዘውድም ትንሽ አብረን ብንቆይ ደስ ይለን ነበረ። ክብነሽ ለስራ ወደ ቢሮ መመለስ ስለነበረባት ቶሎ መነሳት የግድ ነበረ። ወደ አመለ ዘውድ ዘወር ብዬ ፈገግ አልኩና ቻው ደህና ሁኚ አልኳት። እጄን እየዘረጋው ቀጭን ትንሽ እጆቿን ዘረጋችልኝና ተጨባብተን ከትንሽ እጇ አንጻር
አለንጋ የሚባል ጣቶች አሏት። ደግሞ ምግብ በደንብ መብላት አለብሽ እሺ? እሺ አለች። ከተቀመጥኩበት ሶፋ ተነስቼ 3-4 እርምጃ ተራመርኩና ዞር ብዬ በፈገግታ እጄን ለመጨረሻ ስንብት ወዘወዝኩላት። ቀጭን እጇን እሷም ወዘወዘችልኝ። ከመቅጽበት ፊቷን ፍጹም ልዩ በሆነ ብሩህነት በጨፍገጋ ቀን ጥቅጥቅ ደመና በርቅሶ ከሚወጣ የፀሐይ ጮራ በሚልቅ አስደሳች ፈገግታ ሞላችው። እውነተኛና ንጹህ ፈገግታ ነበረ። በዚያ ልዩ ፈገግታ ውስጥ የልጅነት ዓይን አፈርነት፣ የዋህነት ፍቅር ይንጸባረቅ ነበረ። ከታመመችና አቅም ከሌላት ደቂቃ ሕፃን ላይ እንደዚህ አይነት ኃይለኛ ጉልበት ያለው ፈገግታ ማየቴ እጅግ አስደነቀኝ። እስከ ሕይወቴ መጨረሻ ሲረሳኝ የማይችል ትዝታው ልብን በደስታ እያሞቀ ከስር ከጥልቁ ደግሞ ከባድ ሐዘን የሚጭር እጹብ ድንቅ ፈገግታ ነበረ። አጠገቧ ቁጭ ብዬ በጥቂት ደቂቃዎች ለእሷ አዝኜና ተጨንቄ ስላናገርኳት ስለ እኔ ጥሩ ስሜት የተሰማት ይመስለኛል። ከአመለ ዘውድ ጋር ለመጀመሪያም ለመጨረሻም ጊዜ የተገናኘነው በዛች ዕለት ነበረ። አመለ ዘውድ በሚያሳድጓት ድርጅት ውስጥ ለሚሰሩ ሰዎች፣ ለሌሎች ለምታውቃቸው ሰዎችም እንዲሁ ለአሜሪካውያን የብዕር ጓደኞቿ ደብዳቤ መጻፍ በጣም እንደምትወድ ሰምቼ ጥቂት ደብዳቤዎችን የማነብ እድል አግኘው። ደብዳቤዎቿን ሳነብ የቃላት አጠቃቀሟ፣ በደብዳቤ የገለጻቸው ለሰው ያላት ፍቅር፣ ፈጣሪን አንድ ቀን አለማማረሯ እጅግ አስደነቀኝ። ደብዳቤዎቹን መነሻ አድርጌ በእሷ ሕይወት ዙሪያ ለመጻፍ አሰብኩኝ። የአፍሪካ በኤችአይቪ ወላጆቻቸውን ያጡ ሕፃናት የእንክብካቤ ፕሮጀክት ዳይሬክተርና ሰራተኛ ሊተባበሩኝ ዝግጁ ነበሩ። ደብዳቤዎቹን አሰባስቤ አመለ ዘውድ ወይም ቤተሰቦቿን ለሚያውቁ ለ41 ሰዎች ቃለ መጠየቅ አቀረብኩኝ። ከቃለ መጠየቆቹ በኋላ ከጠበቅኩት በላይ ብዙ ሰዎች ሊያውቁኝ የሚገባ ታሪክ እንዳለ የበለጠ አመንኩ። እነሆ